ሰላም ሰላም ቤተሰብ እንዴት አመሻችሁ? ሰላም ናችሁ ወይ? እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለው። እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሁሉ ሰላም አለው። እኔ ፈጣሪ የተመሰገነ ይሁን። ዛሬ እኔ በዩቲዩብ ቻናሌ መጥቻለሁኝ እንድታበረታቱኝ ቤተሰብ እንድታረጉኝ እና ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ አድርጉኝ፣ አበረታቱኝ እና ከእናንተ ጋር ደግሞ ተቀላቅለን ቤተሰብ ሆነን እንድንማማርበት እንድናድግ እጅ ለእጅ ተያይዘን እና አግዙኝ እላለሁኝ እና ዛሬ በዩቲዩብ ቻናሌ መጥቻለሁ። አበረታቱኝ። እንግዲህ ስደት ዓለም ሀገር ከባድ ነው። እስካሁን ድረስ ሰራን ምንም ያው የሚታወቅ ነው ይሄ። ወደ ሀገራችን ላይ ሆነን ደግሞ ሰርተን ልጆቻችንን እንድናሳድግ ከልጆቻችን ጋር ሆነን እንድንሰራ ይረዳናል ብዬ አምናለሁ። በዚህ አጋጣሚ ደግሞ እናንተ ያው አዲስ ስለሆንኩኝ እየገባችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ እሺ። እና እኔም ደግሞ እየገባው እንደዚህ ኮመንት ምናምን እጽፋለሁኝ፣ አበረታቱኝ እላችኋለሁ። ያው ለመጀመሪያ ጊዜ ነው ቪዲዮ እንደዚህ የለቀኩትኝ። አንዳንድ ጓደኞቼ ሰብስክራይብ እንድናረግሽ ለምንድን ነው ቪዲዮ ማትለቂው ትሉኛላችሁ። ያው እኔ ብዙም ስራ ሲበዛብኛል ለዛም ነው። ያው የማዳም ቅመም ስራ እንግዲህ ምን ብዬ ነው የምነግራችሁ፣ ያው የሚያውቅ ያውቀዋል። ለዛ ነው ማታ ናት ያለችኝ እረፍቴ። እንግዲህ በዚህ ሰዓት ደግሞ ይኸው እንግዲህ እንትን ልል ፈልጌያለሁ። አበረታቱኝ እንደው ከዚህ ከስደት ዓለም እንድላቀቅ ከልጆቼ እንድደባለቅ ከቤተሰቦቼ እና አበረታቱኝ እላለሁ ውዶቼ። ቤተሰብ አድርጉኝ እሺ። እና እንኳን ደግሞ አደረሳችሁ ለብርሃነ ጥምቀቱ እንኳን አደረሳችሁ ላለሁኝ። እኔም እንኳን አብሮ አደረሰን ብያለሁ። አበረታቱኝ ውዶቼ እሺ። እንግዲህ ቪዲዮ እንዴት እንደሚለቀቅ ምናምን ነገር ደግሞ እኔም ጠይቃችኋለሁ እንዴት እንደሆነ። ቤተሰብ አድርጉኝ እሺ፣ ቤተሰብ አድርጉኝ። እንደገና ደግሞ አንድ የሰማሁት ነገር አለ ዛሬ ዜና በጣም ያሳዝናል። ነጻነት እውነት አልመሰለኝም። እውነት በጣም ይከብዳል። የሰው ልጅ እንደዚህ ዛሬ ትናንትና ተያይተን ዛሬ እንደዚህ እውነት በጣም እውነት ያሳዘነኝ ነጻነት ዛሬ መሞቱን ስሰማ እውነት ለመናገር እውነት አልመሰለኝም። እግዚአብሔር እውነት ነፍሱን በአጸደ ገነት ያቆየልን ለቤተሰቦቹና እውነት አብሶ በኢቢኤስ እኔ እንጃ እኔ መናገር ራሱ እውነት ብዙም አልችልም፣ ይቅርታ ብቻ በጣም አዝኛለሁ። እግዚአብሔር ነፍስ ይማር። እውነት ለመናገር ውዶቼ ዛሬ በአጋጣሚ እንግዲህ እንዳሰብኩኝ ይህንን ነገር ሰማሁ። በጣም እውነት ውስጤ በጣም ነው ያዘነው። እውነት ለመናገር እግዚአብሔር እድሜና ጤና ይስጠን፣ አይለያየን። ድንገተኛ ሞት ደግሞ በጣም ከባድ ነው። እግዚአብሔር እውነት እኔ እንጃ እግዚአብሔር ነፍሱን በአጸደ ገነት ታቆይልን። እንግዲህ ነፍስ ይማር ምን ይደረጋል ውዶቼ፣ ከይቅርታ ጋር እሺ።